ደራሲ፣ ተዋናይ፣ ዳይሬክተር፣ ቮይስ ኦቨር አርቲስት እንዲሁም ኤዲተር በመሆን የኢትዮጵያን ፊልም ኢንዱስትሪ በማነቃቃት ላይ የሚገኘው ጳውሎስ በአስደናቂ ትወና እያስገረመን ይገኛል። ኢትዮጵያ ሕዝብ አድናቆት እየተቸረው የሚገኘው ታዳጊና አፕካሚንግ አርቲስት ከፊልም ክሩ ጋር በመሆን ሜላትና ማርቆስ የሚል ርዕስ ያለውን አጭር ሲሪስ እያሳዩን ይገኛሉ። እነዚህ ግዙፍ አርቲስቶች ከብዙ አድናቂዎቻቸው በተቃራኒ አንዳንድ ነቃፊዎች የቀረቡባቸው ሲሆን በአጠቃላይ ሲሪሱን ልብ አንጠልጣይ ቦታ ላይ አታቁምብን፣ ኦፊሻል ፔጁ ላይ ያልተለቀቁ ፓርቶች ተሰርቀው እየወጡ ነውና የመሳሰሉ ትችቶችን ከአብዛኛው የፊልም አድናቂ አስተናግዷል። በሌላ በኩል ደግሞ የጳውሎስን ድርሰትና አክቲንግ ብቃት የተቹ ሰዎች ጳውሎስ በዚህ መልኩ ትችታቸው ምላሽ የሰጠ ሲሆን ማንንም አልሰማ ይበቀላቸዋል። አንድ በአንድ ቪዲዮ በኔላ የሚሰሩ ሰዎች በዚህ ምላሽ እይታ ከኢትዮጵያ አልፎ አድናቂዎቹ ጳውሎስን በዓለም እውቅ ከሆነ ፓኪስታናዊ ጋር እያወዳደሩት እንደሆነ መረጃዎች ያሳያሉ። በቀጣይም እነዚህን ድንቅ ፊልሞች መጠናቀቅ የሚጠብቁ አድናቂዎቹ ቁጥር ከጊዜ ወደ ጊዜ እየጨመረ እንደሆነም መረጃዎች ጠቁመዋል።